ምንም እንኳን ሆምወርክ ሳይሰራ ያለው ዕውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው። ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን? አይደለም፣ አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራውም እና ትምህርት ቤት መውሰድ ሰልችቶ ትምህርት ቤት አስቀረው። አይደለም፣ ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነው የሚወስደው፣ እስከ አርብ እኔ ጋ ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ለምን ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ፣ ሰው እንዲያመጣው ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላቅም። ሲጀመር ምንድነው ያለው? የባለቤቷ ወንድም ነኝ አለ ልጁ። ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ፣ ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን ማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ያ ሰው ላከው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደች? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦቼ ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግክ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ተጎልገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድን ነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ ያደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አንቃለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ ሊወስደው እየሮጠ ያቅፈዋል ወይንስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይንስ እምቢ አልፈልግም ይላል? ላይክ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብየዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። ቆይ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ?
ሰላም ነው ይመስገን አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ ያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምጼ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል ቢኒያም ጭንቅላት ላይ ንፍጡን ሁሉ። ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ? ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛ አልኩት፣ ሶፍት ግዛ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን 1 ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም። ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ አንቺ ተማሪ
ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጪ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ ያለው ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት የጀግና ጀግና የጎበዝ ናት ብዬ አመንኩባት። በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። ምን እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳው እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30,000 ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነከርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አድርጎ ጠበቀው። ቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢኒያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢኒያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት? እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? ማን የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው።
እና በቃ ቢኒያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነውም ቢያለ በ17ኛ ቀኑ ነገርኩሽ። ራሱ ቢኒያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢኒያምን አባቴ ብለ ካላልከው እኔ እናት አልሆንም። ከዲቦራም ከቢኒያምም እኔን ይመርጣል ልጁ እስቲል አሁንም ድረስ። ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባው እኔ እናቱ አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ ያለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ኬኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢኒያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መካከል ላይ አርገን እንዙር ነው በቃ። ችግሩ ይሄ ነው። የቢኒያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሃል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያይን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልታ ሲዙኛላችሁ ወይ አባት ሆኖ እልታ ሲዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም፣ እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሹሉ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታሲዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር፣ እኔንም አክብር፣ ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። እላስይሻለሁ ምን እልሻለሁ። የግል ጥቅሜንም አይፈልግም፣ የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰለሽ? እድሜ ቆሞ አይጠብቀውም። ህፃኑን ልጅ ተንከባክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ። ምን ነው ዲግሪ ይዣለው እንላለን? እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ
አንድ ቀን ሐሙስ ቀን ሰጠሁት ማታ። ዓርብ ዕለት ሙሉ ቀን ስራ ነኝ። ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው። አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስለው አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራም። ሰኞ ሆነና ሲሄድ አስተማሪ እንደዚህ መታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው። ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን። መምህሯ የመታችው መምህር ፊቴም አልቀረበች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ። እኔ ነኝ የሰራውለት አለች። አንዷ መምህርት መጣ። ያው ለምስክር አለች። አባትኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ። ስለዚህ እድሜ መጫወቻ አይደለም። ብታየውም ባታየውም ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን መመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካደንም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢኒያምን ካለሱ እስቲ ሌላ ሰው አባቴ ትላለ። እኔም ኃጢአቴ ነው መሰለኝ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢኒያም ይላል። እንግዲህ ከ17ኛ ቀን በኋላ ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው አራ እቺንም 5,000 እቺንም 10,000 ብር እንደው ሰጠ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምን ነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን ፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርግልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል
ችግራቸውን ስለተረዳሽ አንቺም ተባረኪ፣ እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንደ አንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምችይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ፣ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት። እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ። ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የድሃ ድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? አረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመጣ አለ ቪዲዮ ዲቦራ አለ ይምጣ። በቃ እኔ ናቲን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የድሃ ድሃ ነኝ እርዱኝ አላልክም? አረ እኔ ናቲን ይዤ አላልኩም። ናቲን እሺ ይቅርታ፣ ናቲን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን ይነግድበታል እሷ። አሁን እናትየው ስትል የነበረው አዝላ፣ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅምና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀምም። ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ አልሰራውም በናቲ ኮሜንታተር ተገልቶ ነው ፕራይቬት ተደርጎ ነው ቪዲዮ ይታያል። ኔቨር ሀቡ እናቴ ትሙት የምወዳት እናቴ ይንሳኝ በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ ያሳይ ማንም ሰው ያምጣና የድሃነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙን ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችው እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመህ ሚዲያ የመጣው ችጋራም እታው አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ። ለዛ ኮንፊኛ መጥተኝና አንዴ ላስረዳ ጉዳዩን። እኔም መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም ትምጣ ብዬ ዲቦራ መታ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት ቤት ክራይ ይችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተናገር። አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ ከወጣክ በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ቪዲዮ ስንሄድ ማስረጃ ሳናይ ቪዲዮ መስራቱን ማወቅ አንችልም። የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ አንዴ ቪዲዮ ልንገርሽ ሀቡዬ። አንቺ ጋር መጣሁኝ ሀቡዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብያልኩሽ። እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ገባሽ? የሆነ ፖድካስት ቀርቤ ነበር። እኔ አቅም የለኝም፣ ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። እናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳትይዝ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከአንድ ወር በፊት ነው።
ይሄን ቪዲዮ ያ ማለት እኔና ናቲ ከተለያየ 8 ወር ሆኗል። ምን ብዬ ሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። ነግሬሻለሁ። 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 ብር፣ አንዷ ከአሜሪካ 30,000 የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጪ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ የተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና ቢኒ አንተ የተማርክ አስተማሪ ሆነክ መምህር ሆነክ ለምንድን ነው የምትረዳው? ሙሉ አካል ዘጠነኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ፣ አስተማሪ ነህ። ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ሶ ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥቷል። ጤና ስለሌለው ኦር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት ቻሌንጅ ሰጠው ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዛ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ነው ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አገዛሃል። ይኸው በዝርዝር እዚህ ጋር ተቀምጧል። ለአንድ ወር የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ 1 ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም። ለዚህ ልጅ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላን። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅየቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሪል በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 30,000 ተወስቶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ። ቅድም ማዘር ገባች በመሀል የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ። ቀላል እኮ ነው። አሁን ቀልማል 35,000 ብር ሰጥቷል ወይም አልሰጠም አይደለም። በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልህ አልወሰድሽም ወይ? 35,000 ብር አልወሰድሽም? አልወሰድሽም ወይ? አንድ 10,000 ብር አንድ 25,000 ከሁለት ሳምንት በፊት 25,000 ብር ነው የከፈልኩት። እሺ ስለዚህ አሁንም አላገዝኩም። ምን ብር አላገዝኩም። 25,000 እንዴት እንደ 35,000 እንዴት እንደሰጠቃት ታስረዳሽ ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10,000 ብር ይሄን ማለት ተደጋገመ ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ። ምክንያቱም 35,000 ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35,000 አላወራችም። ለትምህርት ቤት የከፈልከው የመስከረም 5,000 ብር እዚህ ጋር ለብቻ ለጻፈው እና በኋላ የዲቦራ ተራ ላይ 35,000 እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ። አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል? በአንድ ወር ይሄን ሁሉ አድርጊ ራስህን መከላከል አለብህ። ኦፍኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይንስ እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥብ ሁሉ ያዘው እሷ ዩቱባ ላይ አፕሎድ ያደረገችበትን ቀናዩና አንተ ምላሽ የሰጠህበትን ቀናይ እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይህን እናረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቱብ ላይ ዘረዘረ። ይሄን ገዛው ይሄን እናረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን እራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው ይሁንና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም
ሰጥቶ አያውቅም ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፏ ላይ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ሄጄ እያገዝክ ነው ወይ እንዴት ነው ወይ እኔ እንግዲህ ቦራ እንደዛ ብላለች እኔ ልጄን እያገዝኩ ነው ብዬ ነገርኩት። ጀለስ ብድግ ብላ በራሷ ዩቲዩብ ደግሞ ሰራች ቪዲዮ ምን ብላ እንዲህ ያደርገኛል ያስፈራረኛል እገልሻለሁ ልጄን አያግዝም አይረዳም በአንድ ወር ውስጥ ይሄን እያደረኩ ነው ስትለኝ ዝም ልበል እንዲያውንም ጸጥ ብዬ መቀመጥ ዝምማ ማለት ማንም ሰው ራሱን መከላከል አለ። በዛ ዩቲዩብ ዩሃ ሚዲያ ስለተናገርኩ ያንን ስትሰራ እናቴትም ለ4 ወር ቪዲዮ አልሰራሁባትም። ያንን ቪዲዮ ሰርታ እኔ ዝም ነው ያልኩት። ኦዲየንስ ራሱ ለበለባት በቃ ኮሜንት ላይ ለበለባት። እኔ ምንም ነው ያልኩት ጸጥ ነው ያልኩት። ለ4 ወር ቪዲዮ አልሰራሁም። ሁለተኛ ቪዲዮ ስለ ዲቦራ መቼ አነሳብኝ? እንቁርቲ ቪዲዮ ስትሰራብኝ መልስ ሰጥ። ሁለተኛ መልስ ሰጥ። እንቁርቲ ቪዲዮ ሰራችብኝ ዲቦራ እንዲያርገራ መልስ ሰጠው። ዲቦራ መጀመሪያ ከሰሰችኝ መልስ ሰጠው። ሁለተኛም እንደዚህ ያደረገ ነው አለችኝ መልስ ሰጠው። አንተ አልተረዳም እየተባልኩ አልረዳውም። ገንዘቤን እያወጣው ንብረቴን እንትን እያልኩኝ እየሰጠሁት እያካፈልኩት አልረዳውም የሚባል ነገር የለም መኖሩም የለበትም። ስለዚህ ከረዳውኝ የአቅሙን እየረዳ ነው የሚባለው እንጂ አልረዳም ተብሎ ስከሰስ ዝም ብዬ መቀመጥ የለብኝም። እያገዝኩ ነው ያልኩት መልስ ነው። ለሁለተኛውን ቪዲዮ መልስ ነው፣ ለመጀመሪያውን ቪዲዮ መልስ ነው። ቪዲዮዋን ገብተሽ እዩ። ስለዚህ አንተ 2 ቪዲዮ ነው የሰራከው። አንደኛ ዲቦራ ልጁን አልረዳም ስትል ኦፍኮርስ እየረዳህ እስከሆነ ድረስ ራስን ለመከላከል ለህዝቡ ወጥተህ እውነታውን መናገር አለብን። ሁለተኛ ማናት ልዕልቲ ለእሷ ግዛ ቪዲዮ አንተ ላይ ስትሰራብህና ለዛ ምላሽ ለመስጠት 2 ቪዲዮ ሁለቱንም ራስን ለመከላከል ለህዝቡ ምላሽ ለመስጠት ነው። ሁለቱም ቪዲዮዎች የሰራውበት ነው የሰራሁት። እሷ ምን አለች? ወጥቶ ያረኩኝ ይላል እያለች ነው። ከመጀመሪያው ከጥቅምት 17 ጀምራ ነው አልረዳም የምትለው። ከዛ ዩ ያቀረበኝ እኔ ረድቻለሁ አልኩ። ዝም አልኩኝ። 4 ወር ዝም ካልኩ በኋላ በስንተኛ ወር ነው መልስ የሰጠሁት? አሁን ፖሊስ ያጅልኝ። አሁንም ዛሬ ለመጀመሪያ ጊዜ ዲቦራ አልረዳም ያለችው መስከረም 17 ነው ብለሃል። በመስከረም 17 አንተ ቪዲዮን የሰራከው መቼ ነው? ምላሽ ረድቻለሁ ያልከው ከ4 ወር በኋላ ይመስለኛል ቪዲዮ የሰራሁት። ልጄን አገዝኩኝ ብዬ አልኩት። እንደዛ ምንም እግዚአብሔርን ተውኳት፣ ንቄ ተውኳት። በቃ በዛ መጣ። እኔ ስለሷ አላነሳም። እናቴ አይደለም እሷ መስከረም 17 ነው ዩሃ ሚዲያ ላይ ቀርባ ነው አይደል አልረዳም ያለችው አለችኝ። እኔ በራሴ ሰራው ዩሃ ደግሞ ረድቻለሁ ውሸቷን ነው ያልከው ዩሃ ሚዲያ ላይ ቀኑን ነገር በ25 ምናምን መሰለኝ በቀን 25 መሰለኝ ዩሃ ጠራኝና እየረዳህ ነው ወይ አለኝ። እሷ ቀድማ ቀረበች። ከዛ እኔ ቀረብኩኝና እየረዳ ነው ያው ልጄን እያገዝኩ ነው የቤት ኪራይ እየከፈልኩ ነው ማድረግ ያለብኝ እያረኩ ነው ብዬ ተናገርኩ። ያረኳትን 1 ሳንቲም እናቴ ትሙት 20 ሺህ ህዝብ አለ ከማወራው ነገር ነጥብ ውሸት ካለ እግዚአብሔር ይፋረደኝ። አንደበቴ በፊታችሁ ይዝጋው። በቃ እኔ በናቴ ድርድር ምንም ነገር ያረኩት ነገር የተናገርኩት እውነት ነው፣ ሀቅ ነው የምናገረው ስትል ዩሃ ሚዲያ ላይ ስል በራሷ ዩቲዩብ ቻናል ከፈተች ስላለ እሷ አላወራው። እኔ ሌላ ነገር ነው የምሰራው። ሌላ ሪያክሽን ቪዲዮ እየሰራው ነበር። የተለያዩ ኮንተንቶች እያመጣሁኝ ሪያክት እያደረኩ አይታይም። 100-700 ነው የሚታይ። ዩቲዩብ ገንዘብ አይሰራም። ትቻት ነበረ። ከዛ ከ4 ወር ምናምን በኋላ እንቁርቲ ብላ ክስ ምናምን ስትል ልጁን አንቆ ገደለው። ልጁን ቪዲዮን ብታየው አለመመለሳችም ልጁን አንቆ ሊገለው ልጁን እያለች ነው እንቁርቲ የምሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም፣ እያገዝኩ ነው። ለዲቦራ እንቅፋት አልሆንኳትም። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለ። አሁን ዲቦን ሰብስክራይብ አድርጓት፣ ትቀየር፣ ትለወጥ። 2000 ምናምን የገባችሁ ነው በሰራውላ ቪዲዮ ነው። ከዛ ነው እሷ በሰራችሁ ቪዲዮ ላይ ጨመረችው። ለምን እንካካዳለን? እኔ ዲቦራ እንድትቀየር ነው የፈለኩት። ዝም አልኩኝ። በራሴ እየሰራው ነበር። ሲከሱኝ ቪዲዮ ሰራው። በቃ ከዛ አሁንም እሷ የምትልሽን ነገር አሁንም አልረዳም። ቢኒያም 35 ሺህ ብር በጥሬ ወስዳለች። 35 ሺህ ብር እስካሁን ድረስ 7 ወር ምናምን ቢሆኑ ነው። የ3 ወር በ10 ሺህ ብር፣ የ1 ወር በ5 ሺህ ብር ተቆራጭ ወስዳለች። ይህንን ወስዳ ቢኒያም ልጁን አይረዳም። ብሩን ይፈልጋሉ፣ ቢኒያምን አይፈልጉም። ከትናንት ወዲያ አንድ ሰፈር ሆነን ማለት ነው ልጁን እንደ አይፈልጉም። እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይሳብኝ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ለሆነው አባት ለሆነው ብዬ ብጠይቃቸው እምቢ አሉኝ። ከአንተ ገንዘብ ነው ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰሽ በፍርድ ቤት እያሯሯጥሽ እኔ እየተበደርኩኝ እየተቀደርኩኝ ይከፍላለሁ። ለምን 10 ሺህ ብር ለመክፈል ቢኒያም የወርሃዊ ገቢው ስንት ነው? 10 ሺህ ብር ቀላል ነው? ስንት ነው የምትቀጠሉ? ከኮየ ፈጬ
ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5 ሺህ ብር ነው የምትቀጠረው። አንድ መምህር የሚቀጠረው በወር 10 ሺህ ብር ነው። ቢኒያም መንግስት ነው እንዲያሰጥ የ25 ሺህ ብር ደሞዝተኛ ነኝ ብላለች ቅድም አልሰማክ? አረ በጭራሽ ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምንኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖሪም። ከአክስቷ ቤት የወጣችው እኔ ሚዲያ ላይ ወጥቼ ያንቺ ከስተመር ያንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች፣ አርብ ይመጣል። ዲቦራ ከሰሰችን ብዬ ብሰራ መሲ የፈለገችው ምትላት እኔ ከመሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሰስኩት አለች። አዎ ከሳኛለች ብዬ ብሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ። መጀመሪያ እኮ ሰርታችኋል እናንተ በቲክቶክ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለከላት አላዩ ምንም ማለት ነው። መሲ በጌታ እኔ እህት ናት። የረዳችውም ታሪኳን የቤት ሰምታ ነው እሷ በራሷ አጥንታ ማቆም መብቷ ነው። የዓመት የቤት ኪራይ ነበር ቃል የገባችው። ከዛ በኋላ የሰማችውን ሰምታ የመተው መብት አለ። በሰው ገንዘብ እኔ ለምን አቆምሽ ብዬ መጠየቅ አልችልም አይደል? ሰው ከገዛ ኪሱ ሲረዳ እስካመነበት ድረስ ነው የሚረዳው። ስለዚህ እኔ ቢኒያም አልደረስኩባትም። አሁንም መሲ ከለከላትም ባከለከላትም እኔ ምንም አላወራች አላቃትም። መሲን ምንም የማውቀው ነገር የለም። ከለከለችኝ። ስለዚህ 100 ሺህ ብር ክፈልኝ አንተ ነህ ስሜን አጠፋ አለችኝ። የቱ ጋር ነው ስሟን ያጠፋው? ዲቦራ አይዞሽ ፎሎ አድርጓ ከማለት እቺ ወጥቼ ስለዋኩ ተናገር። መቼ ነው ቆይ 100 ሺህ ብር የጠየቀችበት ምክንያት? አንደኛ እሱ ቪዲዮ ስለሰራብኝ ያው መሲ በጌታ እንደውም አንድ ቁጥር እየጻፈች ትገባለች። እሱ ቪዲዮ ስለሰራብኝ ቆይ አንዴ እሱ ቪዲዮ በመስራቱ ምክንያት ማስታወቂያ ስራ አንዴ ዲቦራ ተራሽ ላይ የኔ እናት ረጅም ሰዓት ሰጥቼሽ ነበር። አሁን የሱ ተራ ነው ፕሊዝ። እሱ ቪዲዮ ስለሰራብኝ እና ማስታወቂያ መስራት አልቻልኩም። ኮመንት ላይ ይሰድቡኛል። እኔ ባዮ ላይ ስልክ ቁጥሬን ያስቀመጥኩትኝ ለስራ እንዲደወልልኝ ማስታወቂያ ለመስራት እንጂ የሱ ተከታዮች እየደወሉ እንዲሰድቡኝ አይደለም። ስለዚህ እሱ ቪዲዮ ሰርቶ ባደረገው ተጽዕኖ ምክንያት ሴቶችም ወንዶችም ተከታዮቹ አድናቂዎቹ እየደወሉ አንቺ ግን ምን አይነት ጨካኝ ነሽ እንደዚህ እያሉ ይናገሩኛል። በዛ የሞራል ካሳ ህግ አጥንቻለሁ። ሳልፈልግ ህግ አጥንቻለሁ። ራሴ ነኝ እንትኑን ስምምነቱን የምጽፈው ውል ነው ምናምን። እዛ ላይ 100 ሺህ ብር ካሳ ይዘህና ሽማግሌዎቹን ይዘህ ስመጣ አልኩት ብላ 100 ሺህ ብር መጠየቋን አንተን አምናለች እኮ። ለደረሰባት ተጽዕኖ ነው 100 ሺህ ብር ጠይቃችሁ። አቡዬ እኔ ልናገር? መስዬ አንዴ መሲ ትናገር ፕሊስ። መስዬ እንዴት ነሽ? እንዴት ነሽ አቡዬ? ቅርታ በተደጋጋሚ ስምሽ ስለተነሳኝ ነው። ኧረ ችግር የለም። እኔ ያቆምኩበት ምክንያት ያው እንዳሉት እነሱ እየወጡ ሲካሰሱ እሷም ሜንሽን አድርጎት ነበር ለመስቀል ገንዘብ ሲሰጣት ኢቭን እንደሚሰጣት እንኳን ለነሱ አልተናገረችም። በዛ ሰዓት ሰምቼዋለሁ ማለት ነው። እና ልክ አላደለ ከዚህኛውም ለቤት ኪራይ ብላ ነው ልጅቷ የሰጠቻት በዛ ሰዓት ማለት ነው። አዎ ሰው እየረዳኝ ነው ምናምን እንኳን አላለችም። እና አሁን በተለያየ መንገድ እኔ ያው እንደገባኝ ያው የሁለቱ ችግር እንዳለ ሆኖ አንዳቸውም ከአንዳቸውም ብዙ ባይሻሉ ግን በተለይ እሷን ደውዬልኝ አስብዬ ደውዬ አውርቻታለሁ። ያው እንትኑ ላይ ይቅርና አንቺ ሰብሰብ ብለሽ በቃ ከሱ ጋር መካሰሱን ትተሽ ልጅሽን አሳድጊ። እንደ ክርስቲያንም ደግሞ ትክክል አይደለም የምታረገው ነገር ማለት ነው። ስለዚህ ይሄ ነገር አስቢበት፣ ካልሆነ ግን እኔ እንደዚህ አይነት ልጅ ለማውጣት አይደለም ቤት ኪራይ የምከፍለው ብዬ አውርቻት ነው ያቆምኩት። የተሻለ እንድትሆን እንጂ ከዛም በላይ ቢደረግላት ምንም ችግር የለም። ግን ተመልሶ በቃ እንዴት ልበልሽ፣ ብዙ ሰው ስላለ መናገር አይመችም እንጂ አንዳንዱ ነገር በዛ መንገድ እንድትሄድ አይደለም። ይሄ ክሱ ምኑ እንዲቀርና ልጃቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ምን ብትፈልግ ያንን አርገን
እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው አይደል? ከሷ በላይ ደግሞ ይህንን የሚያውቅ የለም። አዎ ይቅርታ ነው አይደለም? ስለዚህ እየተመለሱ ወደኋላ መሄድ እንትኑንም ኢሜጁንም ያበላሸዋል። ስለዚህ በቃ ይህንን ካላስተካከልሽ ብዬ አውርቻት ነው። እንደገናም ሌላ ሰው ልኬባት ነበር ቁጭ ብላ እንድታወራት ማለት ማቆሜ ደስ ብሎኝ ሳይሆን ለውጥ አለ ወይ ብዬ ማለት ነው። ይሄ ነው ያለው ነገር። የተሻለ ልጅ ካላወጣን ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆነው? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም ሆኖ ልጅ በሰላም እንዲያድግ ነው። መሀል ችግሩ ለመፍታት ነው። እንደዚህ ጋር የዓመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ያ ሰው ስቲል ዘሴም ፋይቲንግ ካለ ስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ትክክል። ይህንን ደግሞ አውርቻታለሁ። አላወራሁሽም ዲቦ? እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ምናምን ብትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድንረዳሽኛል እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮን ለማስታወቂያ ነው ማስታወቂያ ሰርቼ ነው ያገኘሁት፣ ክፍያዬ ነው። ሰው እርዳታቸው አይደለም። እዩሃ ሚዲያ ኦኬ። እኔ መስዬ እኔ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም፣ እርዳታ ነው ሁሌም ነው እዚህ ሰው አይሳንማ። ይቅር ቴንኪዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሹ ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘው አንዳንድ ጊዜ ጫና ሲበዛ ለራሳችን የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ፣ በጣም ብዙ ሰርቻለሁ። ቀደም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር ማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። ዮሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀቡዬ። ምክንያቱም ለዚህ ዓላማ ከመጣ ልጁን ፈልጎ አይደለም የመጣ። መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሃል ነው ይሄ ልጅ የተወለደው። ስለዚህ የበቀል ነገር ዲቦ የአንድ ሰው ኦልሬዲ በወጣትነቱ
ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ጠይቆ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካልንማ ይቅር አላረግንም ማለት ነው። አቡዬ ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሃል ሲጀመር ታሞ ነበረ። በቃ በጣም ታሞ ነበር እና እኔ ነኝ ተበድሬ ያሳከምኩት። ልጄን እኮ እንትን ብሏል። አረዳም ሲጀመር አልካደም፣ ልጅነቱን አልካደም፣ ቀድሞም አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር። ቤተሰብ ያውቃል፣ ሁሉም ያውቃል። እህቴ ታውቃለች፣ እናቴ ታውቃለች። ቤተሰብ ተዋውቋል በክብር አባትነቱን ስለሚያውቅ ነው ቤተሰቤ ድረስ የመጣ አይደለም። ቀድሞም ምንድነው ያለው? ሲጀመር እኔ ልጄን አለ እርግጠኛ ነው ወይ ስለው ልጄን ድንጋይ ተሸክሜም ቢሆን አሳድጋለሁ ያለ ሰው ነው። አልካደም። እኔ ማስታወሰው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርምር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርምር ግን ግዴታ ነው። ዲኤንኤ ይፈልጋለሁ ካልክ ኦኬ ያስመረምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ ቃል አስገብተሽ ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን ይሄ ሁሉ ነገር አይደል? ያ ከዛም በኋላ ደግሞ 35,000 ጋር ልምጣለች። 35,000 የሰጠኝ 10,000 በፍርድ ቤት ከፍርድ ቤት በኋላ ነው ከጥር በኋላ ማለት ነው። ጥርም አልከፈለ የካቲት ነው የከፈለው። እሱን ሊያዘው አንዴ 10,000 ለምን 35,000 ቅድም ስላልጠቀስሽው እሱ ከተናገረ በኋላ ስለሆነ 35,000 የጠቀስሽው 10,000 መቼ እንደሆነ 10,000 መቼ ነው? መስከረም ላይ አይደለም፣ እስከ መስከረም ድረስ ጠቅሰሽልኝ በዝርዝር ጽፌያለሁ። ከመስከረም በኋላ የመስከረምን ይኸውልሽ መች መሰለሽ መስከረም 1 በገዛው ብሎ መጥቷል። ከዛ በኋላ ግን የነበረው እዮሃ ሚዲያ ቪዲዮ የተለቀቀው በ17 ቢሆንም ከዛ በፊት ነው ቪዲዮ የተቀረጸው። ከዛም በኋላ አውርቻለሁ። እንደዚህ ጠይቀውኝ እንደዚህ አወራሁ ብዬ ነግሬዋለሁ። ከዛም በኋላ ነው ማድረግ የጀመረው። ከዛ ያለፈ ደግሞ እየጠቀሽ ልክ ደብተር ላይ ቅድም እንደተጻፈው 10,000 ቀን ስንት ልጻፍ? ቀኖቹን እየጠቀሽ እንድትነግሪኝ። 10,000 የካቲት 24 የጥር ውሳኔ የተወሰነው የካቲት ጥር ላይ ነው። ከዛ የካቲት ላይ ነው የከፈለው። ታስሮ መክፈል ስላልቻለ ታስሮ ከ3 ቀን በኋላ ከተፈታ ወዲህ አይደለም እሱን ከዛም በኋላ ቅድም ፍርድ ቤት ቀጠሮ ነበረን። አካውንት ነበር ሽላክ ያለኝ ምናምን እንደው ያን ቀን ነው እኮ የጥርን ያን ቀን ነው የከፈለው። የካቲት 24 ነው ያዘው መጀመሪያውን 10,000 ብር። አዎ ከዛም በኋላ የካቲትንም የመጋቢትንም እኔ እንደውም ተውኩትኝ። እኔ ሰላም ከሰጠኝ ይውሰደውን ያልፈልግም ብዬ ተውኩት። መክፈል ስላልቻለ ዳኛዋ ስጠይቅሽ እምቢ ብለሽ ይታሰርልኝ ብለሽ ታስሮ መክፈል ሲችል ነው የወጣው ከእስር ቤት። 3 ቀን አልደረስኩም አብዬ እሱ ጋር አልደረስኩም። እሺ ይኸውልሽ የካቲት አልከፈለም። ይኸውልሽ የጥርን የካቲት ላይ ከፍሏል አልኩሽ። በየካቲት 24 ተከፈለ። ጻፍኩት 10,000 የመጀመሪያው 10,000። አዎ ከዛ የካቲትና የመጋቢትን አልከፈለም። ተውኩት፣ ዝም አልኩት። እሺ ከዛ መጋቢት ላይ መጥሪያ ወረቀት ይዞልኝ መጣ። ይግባኝ የጠየቀበትን ማለት ነው። አዎ ከዛ መጥሪያ ሲሰጠኝ ሄድኩኝ። መጥሪያውን እንደውም ራሷን ነው ዳኛዋን ሌላ ቢሮ ነው እና ስጠይቃት አይ የ2 ወር እኮ እስካሁን እየከፈለ አይደለም ማለት ይግባኝ መጠየቁ ካልከራ እኔ መጠየቅ አይቀርም ማለት ነው። ከዚህ በፊት ይግባኝ የጠየቀው 10,000 ብር መክፈል አልችልም ነው ባንክ ስቴትመንቴ ላይ የተሳሳተ። እሱንም ባንክ ቤቱን የተሳሳተው አንቺ አይደለም። ባንክ ቤቱ ተሳስቶ የሌላ ሰው ስም ስቴትመንት ገብቶበት እሱ ላይ ያንን አይቶ ነው ፍርድ ቤቱ 10,000 ብር የፈረደበት እንጂ የእሱ አቅም 10,000 ብር እንደማይችል ፍርድ ቤቱ ከይግባኙ በኋላ ባንክ ቤቱ የይቅርታ ደብዳቤ በመሳሳቱ ባንክ ቤቱ የይቅርታ ደብዳቤ ለፍርድ ቤቱ እንዲጽፍ ተደርጎ ባንክ ቤቱ ፍርድ ቤቱን ይቅርታ እኔ ነኝ የተሳሳትኩት ብሎ ትክክለኛ የእሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10,000 ግማሹን ጎምዶ 5,000 አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅማ
ያልከፈልከውን የየካቲትና የመጋቢትን የጥርን ኦልሬዲ የካቲት 24 10 ሺህ ብር ከፈለ። ሶ ያልከፈልከውን የየካቲት ወርንና የመጋቢትን 20 ሺህ ነው የሚመጣው። ለምን 25 ሺህ ሆነ? አረ የሚያዚያ ተጨምሮ ሚያዚያ 5 ሺህ ብር አይደለ? አዎ የሚያዚያ ተጨምሮ የሚያዚያ ተጨምሮ 25 ሺህ 10 ሺህ የካቲት ግንቦት 10 ከፈለ 10 ሺህ የካቲት መጋቢት 10 ሺህ ሚያዚያ የሚያዚያ 5 ሺህ 25 ሺህ እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አቶ አይመስለኝም። ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድነው ግንቦት 10 ነው የከፈለው 25 ሺውን። መች ነበር መክፈል የነበረበት? ሲሆን ከሚያዚያ ቀጥሎ ያለው ወር ነው አይደል? የኢትዮጵያ በዚህ ወር እሺ፣ ከሚያዚያ ቀጥሎ ግንቦት ማለት ነው። ግንቦት 10 እነዚህን የየካቲትን 10 ሺህ የመጋቢትን 10 ሺህ እና የሚያዚያን 5 ሺህ ቶታል 25 ሺህ ብር ከፈለ። እሺ ኦኬ። ከዛ ባለፈ ሀቡዬ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞም እርጉዞኝም ትምህርቴን ሳቆም የእሱን ትምህርት እየከፈልኩ ነበር ማስተምረው። አደረግኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረግኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ቴንኪው ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይሄን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም፣ ሌብል 22 ነው። ለምን አይደለም የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጌያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋላሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያም ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5000 ሲወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው። ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል፣ በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደል እንዲገናኝ ያደረኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም ለኔም የሚልክልኝ አለ አይደለም 5000 ላንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ላንቺ ልጅ እሱ ቀድቶታል። ያወራው ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት ያስወራና ይቀዳል እሱ ነው አይደለም። ላንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት ቪዲዮን ሰርቷል እኮ ቪዲዮ አለ። የታል? እንስማ፣ እኛም እንስማ።
ለአንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅራል ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ እያለው ነው መርዳት ያልፈለገው። አንቺ እንዳልሽው መችሽን ነው ማለት ነው። ለአንቺ ካለ እሷ ማስረጃውን እስክትፈልግ ድረስ አንተ አውራ። ያው ያንተ እሺ። አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋራሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ? ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች፣ እኔን ለማበረታታት ብላ ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ኦኬ፣ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይህን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ ዓላማ ለመኖር ልጄ ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው። ያሳደገችኝ እናቴን። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በ1 ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ። ሁለተኛ ከኔ ገንዘብ ታልፈረውና አንድ ድሃ አባት ለልጁ ይሄንን በ1 ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በ1 ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በ1 ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የ1 ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በ1 ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በ1 ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ሳትይዙ እኮ እሷም አለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌለ ተቀባይነት የለውም። አንተን በቀል ብፈልግ ዛሬ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ ፍርድ ቤት ውሳኔ አንዳንድ ታወራለች። እስካሁን እያዳመኩኝ ጸጥ ብዬ እያዳመኩኝ ፍርድ ቤት አንቺ ስታወሪ ፍርድ ቤት 2 ወር ካለፈሽ ይግባኝ። አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25,000 ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም። ለሷ 35,000 ብር በጥሬ 25,000 ብር ትምህርት ከፍዬ አስቤዛ ገዝቼ እኮ ዛሬ አላገዝኩም እያልሽ ነው እህት። አሁን እኮ እያልሽ አያግዝም። እሺ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሽዋል? መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበረ። ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ልደውል? ቤቷ ስሄድ ቤት እየመጣ ነው በፖሊስ እያዘልኛለች። ቤት ስሄድ አንድ አዳምጪ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነዋ። በዚህ ሳምንት እናቴ ትሙት አብዬ 4 ጊዜ ደውይላታለሁ፣ እደውልልሃለሁ፣ አሁን ቢዚ ነኝ፣ እየለበስኩ ነው ምናምን። በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ከኔ እየወሰድሽ ነው። 25,000 ብር ወስደሽ እኮ ነው አልገዛም የምትይው። 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 25,000 ብር ወስደሽ እኮ ነው አ
35 ሺህ ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች። አያግዝም ልጁን እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ብቻ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪኝ። ይኸውልሽ ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጽደቅ የስ ብሎክ ነው ማደርግ፣ አሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል፣ ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይልሻል። ኦኬ እሺ፣ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል? ልጅሽን ምናምን ምንድነው ልጅሽን ላንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ላንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እንዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር ግን ማስረጃ ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለች እየከሰሰችኝ ገንዘብ እየከፈለች ነው እየተቀበለች። እሱን ልንገርህ ለአመታት ብያለሁ። ለአመታት ብያለሁ። ዲኤንኤ ሳታስደርግ ከዲኤንኤ በኋላ አሁን አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዲኤንኤ በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀን እናውቃለን። ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ። ምንም አይነት ማስረጃ አለች። ያውጣ ሲጀመር እሱ አውቁ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁን ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት መንገድ? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው፣ ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም አለ። ቴንክ ዩ እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ሶ ምን አደረኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። ሶ እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ፣ ብርህንም አልፈልግም። በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣክ ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም።
እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን